ቀን እንኳን በሰላም አደረሳችሁ ይሄ ምርጫ ደግሞ በሰላም ተጠናቆ አልቆ እንደም ደስታውን ደግሞ የበለጠ ምናከብርበት ይሆናል ማለት ነው ደስ ብሎና አብረን ምናሳልፍበትና ቀጥሎም ደግሞ እኛም ደግሞ ያው ትግላችንን እንደምንም ብለን ታግለን ያው የኛ ትግል እንደተለመደው በባዶ እጅ ነው እንታገልና ደግሞ እኛም ደግሞ ከአንድ 3 ወር በኋላ እንደርስባቸዋለን ብለን እናስባለንና ያው ሁሉም ሰው ኢትዮጵያ ውስጥ ሁሉም ሰው ለመብቱ መታገል አለበት ሁሉም ማንንም መጨፍለቅ መረገጥ የለበትም በማንነቱም ሆነ በቀለሙም ሆነ በእምነቱም ሆነ በማንኛውም ነገር የሰው ልጅ መገፋት የለበትምና ተፈጥሯዊ መብቱን ደግሞ እግዚአብሔር ሰጠውን መብቱን ማስከበር ግዴታ ነው እና ማንንም ደግሞ ይሄን እንትን አይለምና ዛሬ ያው እንዳያችሁት አብዮት ካሳዬ ጨመዳ የተለመደውን ቀደዳውን ጀምሮ ነበረ ሰምታችሁ ከሆነ የጨረቃ ምርጫ ምናምን ይያለ የጨረቃ ምርጫና የጨረቃ ምርጫና የጨረቃ ቤት አንድ አይነት ነውና በማንኛውም ሰዓት መፍረስ ይችላል ማንኛውም ሰዓት ላይ እናፈርሳለን ብሎ ትንሽ እንደ ፉከራ ብጤ ምናምን ጣል አድርጎ ነበርና ይሄ ሰውዬ እውነቴን ነው የምላችሁ አይደል አይምሮ ትክክል አይመስለኝም እውነቴን ነው የምላችሁ he's not ኖርማል ሰው እንደዚህ አይሆንም ጤነኛ ሰው አይደለም ይሄ ሰው በጣም እውነቴን ነው የምላችሁ እኔ እኛ ሀገር ህግ የለም ወይም ደግሞ አንድ መሪ የአይምሮ በሽተኛ መሆኑን የሆነ ምራገጠበት መንገድ የለም ወይ ደግሞ ሆስፒታል ሄዶ መታከም አለበት አንድ ሰው የፈለገ መሪ ሆነ ማንንም ሰው ያብዳል እብደት እኮ ያለ ነው እብደት ወይ ደግሞ በሽታ ኤኬሌ ጠቅላይ ሚኒስትር ስለሆነ በሽታ አይዞም ኤኬሌ እንትን ስለሆነ አይደለም ማንኛውም ሰው በሽታ ይዛል ይሄ ሰው የታሟል የአይምሮ ችግር አለበት በጣም እውነቴን ነው የምላችሁ በጣም ግልጽ የሆነ የአይምሮ ችግር አለበት ይሄን ደግሞ ይተረዳው ያለው ሰው የለም ማንንም ሰው ይተረዳው አይደለም ለምን አንዳንድ ጽንፈኞች ወይም ደግሞ የድሮ ስርዓት ናፋቂዎች እሱ ሌሎችን እንዲጨፈልቅላቸውና ሌሎችን እንዲገልላቸው ስለፈልጉ ብቻ ይደግፉታል ግን በሽተኛ እንደሆነ ያውቁታል ይሄ ሰው ጤነኛ እንዳልሆነ ያውቁታል ጤነኛ እንዳልሆነ ያወቁት እየደገፉትና ወደ ጉድጓድ እየገፉት ነው ያለው ይሄ ሰውዬ ማለት ነው እሱ ግን ምን ያያረገ እንደሆነ ያወቀ አይደለም ወጥቶ መፎከርና መዛትን ነው እንጂ አሁን ያወራውን ነገር ተመልሶ ከተወሰነ ደቂቃ በኋላ አንድ አይነት ነገር ማውራት አይችልም እውነቴን ነው የምላችሁ አንድ አይነት ነገር ማውራት የማይችል ሰው ነው እስቲ አስቡ ይሄ ሰውዬ ከዚህ በፊት ምን ይያለ ነበር የጨረባ ምርጫ አካይዳለው የሚል ካለ ከኛ ጋር ደሚቃባል ምናም ብሎ ስፎክር ነበር እሺ ፎከረና ከተወሰነ ወር በኋላ መጣና ደግሞ አይ የትግራይ ክልል መብቷን ተጠቅማ መምረጥ ይችላሉ የትግራይ ህዝብ እንትን እስካለ ድረስ ምንም ችግር የለውም ብሎ ተናገረ ከዛው ደግሞ በሆነ ቅጽበት ደግሞ ተቀይሮ አሁን ደግሞ ምንድነው ያለው ባለፈው ያው የህዝብ ተወካዮች ምክር ቤት ውስጥ እንትን ካሉ በኋላ ያው የሱ ተላላኪዎችና ውሾች ናቸው በባይዘው ዛጋ ማለት ምንድነው ያለው እነሱ ትግራይ ክልል የምታደርገው ምርጫ ሪኮግናይዝ አናደርግ ማንቀበልም ተቀባይነት የለውም እያለ ነበር አሁን ደግሞ በሌላ መንገድ እንደ ማስፈራሪያ ቢጤም እንደ ማስፈራሪያ ቢጤ ነው የጣለው መሃል ላይ ማለት ነው ጣል አድርጎ ባጀት እንደመቀነስና በደንብ ለገባው ሰው ማለት ነው ባጀት እንደመቀነስና በዛ መንገድ ህዋትን አሽመድምዶ እንደምጥልና ከዛ በኋላ የአያቶቹን ህልም ወይም ደግሞ የሚሊክን ህልም እንደማሳካ ነው እዚህ ጋር ያወራል ሰውዬ ማለት ነው እና ከህልማችን ደግሞ ማንንም አይመልሰንም እያለ ያወራል ያለው እውነቴን ነው የምላችሁ ሌሎችም ብሔር ብሔረሰቦች ንቁ እውነቴን ነው አሁን በአሁን ሰዓት እየታገለ ያለ ሁለት ብሔር ብቻ ነው በኢትዮጵያ ውስጥ ግልጽ ይፋ ፍለፊት ወጥቶ ማለት ነው ፍለፊት እየታገለ ያለው ሁለት ወይ ሶስት ብሔር ነው
ሌሎች ዝም ብሎ እያዩ ነው እስከ መቼ እንደሆነ ወይም ደግሞ ያለፈው ያ ባርነት እንደመለሰባቸው እየፈለጉ ከሆነ እሱን እነሱ ያውቃሉ እኔ አላቅም ግን ይሄ ሰውዬ በሽተኛ ነው በአሁን ሰዓት በጣም የጤንነቱ ነገር በጣም በትልቁ በጣም እንትን አስጊ ደረጃ ላይ ደርሷል በጣም አስጊ ደረጃ ላይ ደርሷል ለምን የሰው ልጅ እኮ በማደርገው ነገር በመናገረው ነገር ይታወቃል ምን ወዴት እንደምወስደን ምን ለማለት ፈልገው ነው የጨረቃ ምርጫ ማድረግ ይቻላል ግን አንዳንድ ጊዜ የቀበሌ ሊቀመንበርም ሆነ እያዩ ያልፋሉና አንድ ቀን ደግሞ ያው ያ የጨረባ ወይ የጨረቃ ቤት ወይም ደግሞ የጨረቃ ምርጫ ይፈርሳል በሆነ ነገር which is ታይም አስቀምጧል ከ9 ወር እስከ 1 አመትም ሊሆን ይችላል እያለ ነው ያለው አንደኛ ያያረገው እሱ ነው አብዮት ህዋትን ጠንቅቆ ያውቃል ህዋት ማን እንደሆነ ጠንቅቆ ያውቃል ለምን በእነሱ እጅ ያደገ ውሻ ስለሆነ ያውቃል አስፈራራለሁ ትግራይ አንድ ቀን እኔ ህዋት ትግራይ አንድ ቀን የሱን ማስፈራሪያ ተቀብሎ ወይም ደግሞ ይፈሩበት ቀን አላየው አንድም ቀን እሱ ግን ልክ ኃይለኛ ሚሊተሪ እንዳለው ምናምን ጠንካራ ሚሊተሪ እንዳለውና በፈለገው ሰዓት ምናምን እነሱን ማፍረስ እንደምችል ግን የትግራይ ህዝብ ላይ አንድም ጥይት መተኮስ አልፈልግም የትግራይ ህዝብ ላይ እውነት ይመስላል ይሄ ነገር እውነት እስቲ ይሄ ሰውዬ እድሉን ስላላገኘ የህዋት ጥንካሬ የትግራይ ህዝብ ጥንካሬ ስላለ ነው እንጂ እውነት ይሄ ሰውዬ ስታስቡ የትግራይን ህዝብ ወዶ አፍቅሮ ነው እንዴ ያልተኮሰው ወይም ደግሞ መተኮስ ያልፈለገው ነው አይደለም እንኳን የትግራይን ህዝብ አይደለም ተፈጠርኩበት ተወለድኩበት የሚለውን የራሱን የኦሮሞን ህዝብ ነጋጠባ ከህፃን እስከ ሴት እየጨፈጨፈ አይ የትግራይ ህዝብ ላይ አንድ ጥይት እንኳን ልንተኩስ አንፈልግም ይሄ በጣም አሮን ነው ምን እንደምል ራሱ አላቀም እኔ በጣም ውሸቱ ራሱ ድንበር የለው በጣም ቀዳዳ የሆነ ሰው ነው በጣም እኔ እውነቴን ነው የምላችሁ ለምስኪኑ ህዝቤ ነው እንጂ ላይክ ወጥቼ ድምጽ የምሆን እኔ ይሄ ሰውዬ የኔ መሪ ነው ብዬ እንኳን አልቀበልም እውነቴን ነው የምላችሁ ይሄ መሪ ነው ብዬ የዛች ሀገር ነዋሪ የኢትዮጵያ ነዋሪ ቢሆን እኔ መሪ ነው ብዬ አልቀበልም ይሄን እንደዚያ ይሄ መሪ ነው መንደር መምራት አይችልም መንደር መምራት የማይችል ሰው እንዴት ነው ሀገር መመራው በምን መልኩ ነው የትግራይ ህዝብ ደግሞ ብልጥ ህዝብ ነው በማንንም ሰገጤ ወይም ደግሞ በማንንም ቅራቃምቦ ሆዳም የሚሸወድ አይደለም የትግራይ ህዝብ ብልጥ ህዝብ ነው ያውቃል እንኳን እንደዚያ ያሳደጉት ውሻ አይደለም ሌላውንም ያውቃሉ በደንብ ማን ወዳጃቸው እንደሆነ ማን ጠላታቸው እንደሆነ ለይቶ የማቀዝብ ነው እና ልክ የትግራይን ህዝብ ወዶ ምናምን እነሱ ላይ ጦርነትን መክፈት እንዳልፈለገ አትችልም አሻግሬ ወይም ደግሞ አብዮት ካሴ ጨመዳ እንደ አባቱ አለ አይደል የሆነ ደንፋታም የህዋት ድሮ የማረከው ሙርከኛ ሽማግሌ አለ በቃ መደንፋት ትንሽ ዕውቀት እንኳን የለውም ያ ሰውዬ እርግጠኛ ነኝ ይሄ ካሴ ጨመዳ የተባለው የሆነ ትልቅ እንትን ምን ልበላችሁ ጉማሬ ያ ጉማሬ አንደኛ ባዶ ነው ጭንቅላቱ በሱ እድሜ እኔ እንኳን በሱ እድሜ አይደለም እኔ እንኳን በዚህ እድሜ የልጁ ልጅ ሆኜ ምናምን ማለት ነው እንደዛ አይነት ነገር አላወራም ግንባሩን በለው እንትናን ግደለው አይደለም ለምን ሀገር ነው ስለ ሀገር መወራ ከሆነ ማለት ነው ትናንትና ህዋት ስለማረከው አይኖ ትናንትና ካሴ ጨመዳ የተባለው ከብት ሽማግሌ ትናንትና ህዋት ነው የማረከው
ያን ቂም በሆዱ አዝሎ ዛሬ የትግራይን ህዝብ አጠቃለው አይሆንም ነው ለዚህ ጎበዝ የትግራይ ህዝብ ጎበዝ ነው ለዚህ ተዘጋጅ ጠላቱን ያውቃል ጠላቱን ስለማቅ በደንብ ተዘጋጅቶ ነው እንትን ያለው በደንብ የተዘጋጀው ለዛ ነው ያልደፈራቸው እንጂ እንደኛ ባዶ ቦኑ እኮ እንዶ መጀመሪያ ኦሮሚያ ሳይሆን ትግራይ ነበር የምጠፋው መጀመሪያ ትግራይን አጠፉ ነበር እነዚህ ሰዎች ታሪክንም ወደ ኋላ ዞር ብለን ካየን ዘመቻው የነበረው ከታሪክ ከጥንት ጀምሮ የኦሮሞ ህዝብ ላይ የትግራይ ህዝብ ላይ የኤርትራ ህዝብ ላይ ግንባር ቀደም ሆኖ ሲከፈት የነበረ ጦርነት በመጀመሪያነት እነዚህ ሶስቱ ብሔር ላይ ሲከፈት ነበር ጦርነት ሌሎችም በጣም ተጨቆነዋል ሌሎችም በጣም እንትን ብለዋል ግን የመጀመሪያ ግንባር ቀደሞቹ እነዚህ ናቸው እነዚህ ብሔሮች ነበሩ ዛሬም እሱን ነው እና ምንድነው ያለው የትግራይ ህዝብ ላይ ጦርነት መክፈት ያልፈለግንበት ምክንያት የጀመርነው ነገር አለ which is የጀመረው ነገር ምንድነው ኦሮሚያ ላይ የኦሮሞን ወጣት መግደልና መጨፍጨፍ እሱን ካበቃ በኋላ ወደ ትግራይ ዞራለው ነው እሱንም እዚህም ያለውንም አይጨርስም እዛ ደግሞ አይደርስም ለዚህ ነው ይሄ ህልመኛ የቃጀበ በሽተኛ ሰውዬ ህልሙ የማይሳካለት እስቲ ከተናገራቸው ንግግር ውስጥ ትንሽ ላሰማችሁና እናወራበታለን በዛማ ከዛ ደግሞ እናንተን መጋብዝና የተወሰነ ሰው ጋብዝና የእናንተን አስተያየትም ትሰጣላችሁ በዛ ላይ ማለት ነው እስቲ እንስማው ዛሬ የተናገረውን ንግግር ተሰራ ነው እና በዚህ ምክንያት በኩታ ገጠም ብቻ ባለው እርሻ ማዳበሪያ በጋዝ የሚጠቀሙ እዚህ ቆይ መጀመሪያ ወደዛ ሳሊድ አንነገር ልንገራችሁ እዚህ ጋር ስለ ችግኞቹ ነው ያወራው ምናምን ስለ ችግኝና እሱ ስላመጣው ለውጥ ነው by the way ምንድነው ያለው አብዮት ካሴ ጨመዳ እዚህ ጋር ምንድነው ያለው ችግኞችን 5 ቢሊዮን ችግኝ ተክሎ እሱ የተከላቸው ችግኞች ናቸው አሁን ኢትዮጵያ ውስጥ ያመጡት ዝናብ ይሄ የመጣው ዝናብ ይሄ አዋሽ አፋር ክልል ላይ ኦሮሚያ ላይ የምታየው ትልቁ ዝናብ ይሄ ጎርፍ ምናምን እሱ የተከለው ችግኝ እንዳመጣ የተናገረው by the way እሱ የተከለው ችግኝ መሬት እንኳን አላዘም እግዚአብሔር ምስክሬ ነው እሱ የተከለው ችግኝ መሬት አላዘም ገና መሬት እንኳን አላዘም ግን እኔ የተከልኩት ችግኝ ነው ይሄን ዝናብ ያመጣው ኢትዮጵያ ላይ ብሎ ተናገረ ሌላ ደግሞ በሌላ እንትን ለሞ ምንድነው የኢትዮጵያ ፕሬስ ኤጀንሲ ኢትዮጵያን ፕሬስ ኤጀንሲ ምንድነው ያለው ኢትዮጵያ ባለፉት 2 አመት የችግኝ ተከላ ባደረገችው በዚህ በመጣው ዝናብ ከመሬ በጣም የሚገርም እንትን ነው መነግራችሁ አሁን በዚህ በመጣው ዝናብ 65 ቢሊዮን ብር ይቅርታ ዶላር አይደለም 65 ቢሊዮን ብር ሉዝ አርጋለች አታለች ከስራለች አለ የኢትዮጵያ ፕሬስ ኤጀንሲ ማለት ነው 65 ቢሊዮን ብር ኢትዮጵያ ከስራለች ብሎ ተናገረ እሱ ደግሞ እዚህ ጋር ነው እኔ ተከልኩት ችግኝ ግን ዝናብ አመጣ ምናምን እሺ እሱ የተከለው ችግኝ ዝናብ አመጣ ግን ከሰረኩ አገሪቷን ከሰረ ሰውዬ ይሄ ሰውዬ ነገሮችን አንደኛ ነገርን ኮምፕሮማይዝ ማድረግ አይችልም ነገሮችን ማመዛዘንም አይችልም ለምን አንዳንድ ወንድሞች ሲናገሩ የሱ አይኪው ቬሪ ሎ ነው የአብዮት ካሴ ጨመዳ አይኪው በጣም ሎ ነው ለንገራችሁ በጣም ሎ አይኪው ነው ያለው ግን እሱ ያው እዛ ጋር ቤተ መንግስት የተወሰኑ ደብተራዎች አጠገቡ ስላሉ ያው እነሱ የሚነግሩትን ነገር ይመጣና ሚዲያ ላይ ያወራል ማለት ነው እስቲ ወደዚህኛው ንግግር እንላፍ ደግሞ ኢንፑት በጋራ ስለሚጠቀሙ ማሽነሪ ስለሚጠቀሙ ቢያንስ 10% ያላነሰ ምርታማ ድርገት ይጠበቃል በዚያ ከፍተኛ የሆነ ምርት ነው ያለው ይሄ ሆነው መንግስት ያቀረበውን በጋራ ደምራችሁ መሬቱ ተደምሮ ጉልበት ተደምሮ ግብአት ተደምሮ አብረን ብናምርት የበለጠ ውጤት እናመጣለን የሚለው ስለተቀበሉ ነው ጦም አይዳ የተባለው ያልተረሰ ቦታ አቋጣይም ብዙ ቦታ ታጥሮ የቆዩ ቦታዎች ታርሰዋል እና ህዝቡ መንግስትን የሚያደምጥ የሚደግፍ ያለውን የሚሰጥ የሚያካፍል
ህዝቡ አለ መንግስትን የማዳመጥ ያለውን ነገር የማመሰግን መንግስት የትኛው ህዝብ ነው? ቆይ ግን እኔ ቆይ ይህን ሰውዬ እውነቴን ነው የምላችሁ መላው ኢትዮጵያ ያውቃል። እንኳን ኢትዮጵያ ዓለሙ ራሱ ዓለም አሁን ተረድታ እውነቴን ነው የምላችሁ ዓለሙ እንኳን የእሱን ቅራቃም በወሬ ማስተጋባትታ ትግራይ ላይ ነው አቴንሽኑ ያለው። እውነቱን ልንገራችሁ ትግራይ ላይ ምርጫው የተካሄደ እንደሆነ እነ ቢቢሲ እነ ሲኤንኤን እነ አልጀዚራ የተለያዩ የዓለም ሚዲያዎች እንኳን መቀሌ ላይ ነው ትግራይ ላይ ነው ያላቸው እንትን ለምን እዛ ነው ያለው ጨዋታው ትግራይ ላይ ነው እንጂ አዲስ አበባ ባዶ ነው። ይህ ሰውዬ ምን እንኳን እያወራ ነው? የት ነው ማን ነው እየደገፈው ያለው? ህዝብ እኮ እየደገፈኝ ነው እያለ ነው ያለው። ህዝብ እንዳጣ አላወቀም እስካሁን። ኦሮሚያ ላይ እኮ የለውም። ኦሮሚያ ላይ እኮ እሱን የሚደግፉ ካሉም የመንግስት ካድሬና ሆዳሞችና ህዝብን አሳልፎ ሰጡ ባንዳዎች ብቻ ናቸው። እነሱም በጣም ከኦሮሞ ህዝብ ፖፑሌሽን 2% የማይሆኑ ናቸው ልንገራችሁ። እሺ አንድ በሉኝ። የትግራይ ህዝብ 99% አይደግፈውም። ይህን ሰውዬ አይደግፈውም። 2 በሉልኝ። እንግዲህ ድጋፍ አለኝ ገበሬው ይደግፈኛል እያለ ቀራቀምቦ ወሬውን እየለጠ ነው ያለ እኛ ላይ ይነፋ ነው ያለው። ትግራይ ላይ አይደግፈውም። 2 በሉልኝ። ወላይታ ላይ የወላይታ ህዝብ ለመብቱ ለክልልነቱ የታገለ ነው ያለው፣ እየሞተ እየተጨፈጨፈ ነው ያለው። አይደግፈውም። 3 በሉልኝ። የሲዳማ ህዝብ ለክልልነቱ የታገለ ነው ያለው፣ ተጨፍጭፎበታል ህዝብ በዚህ ሰውዬ ማለት ነው። አይደግፈውም። 3 በሉኝ። ኢቨን የአማራ ክልል እንኳን እንደ ክልል ከወሰን ህዝብ ከአማራ ህዝብ ጋር ብንሄድ እንኳን የአማራ ህዝብ ራሱ አይደግፈውም። እዚህ አሁን ወደዚህ ያሉት የሚሊክ ወርሺፐሮች ወይም ደግሞ ምንድነው አምላኪዎች ናቸው እንጂ መሬት ላይ ያለው የአማራ ህዝብ አይደግፈውም። ይሄን ሰውዬ እሺ ይደግፋል እንኳን እንበል፣ የአማራ ህዝብ ይደግፋል እንኳን እንበልሽ። ደቡብ ውስጥ እኮ ጉራጌ ክልል አይደግፉ፣ ስልጤ ክልል አይደግፉም። ሁሉም ለምን ለክልልነታቸው ለማንነታቸው ይታገሉ ነው ያለው፣ ሁሉም ክልል ማለት ነው። የትኛውን ገበሬ ነው እያወራለሁ? ቻይና ነው ጃፓን ያለውን ነው ወይ ብራዚል ውስጥ ያሉትን ገበሬዎች ነው ማወራ? አሜሪካ ያሉትን የትኛውን ገበሬ ነው እያወራለ ሰውዬ? ለዚህ ነው he have a very low IQ ነው ያለው ይህ ሰውዬ። very low IQ ሆነ በቃ አይምሮ ማሰቢያው በጣም ትንሽ ነው፣ ዝቅ ያለ ነው በደም። ለምን እኔ ጠቅላይ ሚኒስትርን የማከል ቦታ ይዤ እንደዚህ ወሬ አላወራም። አትሊስት የሆነ ትንሽ ይመስል ነገር ያመዛንዘንኩ ነው ነበር። ልክ ነው ደጋፊ ነበርኝ አሁን ሁሉ ዛርጌ ያለውና ግን ሰርተን እንቀየራለን ወደዛ በሆነ በፕሮግሬስ ወደዛ እንመጣለን ብሎ ማውራት እንኳን እንደዛ እንኳን ባወራ ይመስላል ምናምን። ግን ይሄ ከብትነቱና እንስሳነቱ ምንም በቃ ማይም መሆኑን ማይምነቱን ለመደበቅ የማያደርገው ነገር የለም። ማይምነቱን ለመደበቅ ማለት ነው። እውነቴን ፍልጥ ማይም መሆኑን ጠብደል ማይም መሆኑን ለመደበቅ የማያደርገው ነገር የለም። ይሄ ደግሞ በእንትን አይደለም በደበቀው አልደበቀው እንትን አይደለም። እስቲ የሚቀጥለውን ደግሞ እንስማ። እስቲ ስለ ትግራይ ክልል ደግሞ ስለ ምርጫው ምናምን እንስማ እስቲ። መሆኑም አይጥሩ በቅርቡ በነበሩት የፖለቲካ ፓርቲዎች ጋር በነበሩት ውይይትን በታደምኩበት ወቅት ላይ የትግራይ ክልል አሁን በቅርቡ ጳጉሜ 4 ምርጫ እናካሄዳለን የሚል ሀሳብ እንዳለ ይታወቃል። በፌዴራል መንግስት ደረጃ ደግሞ ሁለቱ ምክር ቤቶች በኮሮና ምክንያት ምርጫ ማራዘማቸው ይታወሳልና እሱን ተከትሎ መንግስቱ ምንም አይነት የኃይል ምርጫ ለመውሰድ ፈቃደኛ አይደለም፣ የኃይል ምርጫ አንወስድም የሚል ሀሳብ አንስተዋል። በአንድ በኩል ግን ሌሎች የሚያነሱት ሀሳብ አለ። ኢትዮጵያ ውስጥ ከሚፈጠሩ ከእያንዳንዱ ግጭቶች ጀርባ ብዙ ሰዎች ከሚሞቱባቸውና ከሚፈናቀሉባቸው ግጭቶች ጀርባ የመንግስት አመራሮች ጭምር የህወሓት አመራሮች እጃቸው አለበት በሚል ይጠይቃሉ። ይህ ሁኔታ ባለበት በሌላ በኩል ደግሞ ይሄ ሀገራዊ ለውጥ የትግራይ ህዝብም ኢትዮጵያ ውስጥ ከሆነ ድረስ ለውጡ አይገባውም ወይ የሚሉ አሉ። በዛ ውስጥ ደግሞ ተቀምጠው ደግሞ የበለጠ ጭቆና ውስጥ ይዳረጉ ሁሉም የትግራይ ህዝብ ጭቆና ላይ ይደርስበታል በሚል የሚነሳው እንዳልሆነ ደግሞ እንደ ራያና ወልቃይት ያሉ አካባቢዎች ማንሳት እንችላለን። አሁንም ድረስ የበለጠ በምርጫውም ተከትሎም ጭቆናው ይደርስባቸው ለእነሱ ለውጥ አይገባቸውም ወይ የሚል ሀሳብም አብሮ ይነሳል። ከርሶ የዛኔ ከተናገሩት ሀሳብ ጋር እንዴት ነው ይህን ነገር ማስታረቅ የምንችለው? ቀጣይስ ምንድን ናቸው አቅጣጫዎቹ? እኛ የትግራይ ክልል ጋር ያለንን ግንኙነት የምናየውና የምናስበው በትግራይ ካለው ህዝባችን አንጻር ነው። ማንኛውም የምንወስደው እርምጃ
የትግራይ ህዝባችን ይጎዳል ይጠቅማል በዚህ ሂደት የትግራይ ህዝብ ጥቅሙ በፍጥነት ይረጋገጣል ወይስ ጉዳቱ ያመዝናል እያልን ነው የምናየው ህዝብ ስላለን የህዝባችን እንዳልከው ዲሞክራሲ ይፈልጋል ብልጽግና ይፈልጋል የትግራይን ህዝብና ትግራይ ህዝብ ላይ የተደራጀውን የተወሰነ ግሩፕ የሚለይ እሳቤ ከሌለ ግሩፑን በመጥላት ግሩፑን ለማጥፋት በመታረገው ነገር ህዝቡን ተጎጂ ማድረግ የለብህም ተገቢ አይደለም ልክ ነህ እውነቴን ነው እዚህ ትክክል እሺ እውነት ነው ለሆነ የሆነ ግሩፕ ሰው ስለምፈልግ ብቻ ያን ግሩፕ ለማጥፋት ተብሎ ህዝብን ማጥቃት እውነት ከባድ ነገር ነው ግን እውነት እንደዛ ከሆነ ማለት ነው እኚህ ጠቅላይ ሚኒስትር ነኝ ምሉት ሰውዬ ማለት ነው ለምንድን ነው የኦሮሞ ልጆች ታዲያ እንደዚህ እያረጉ እንደ ሰው እንኳን ሳይሆን እንደ እንስሳ እየጨፈጨፉ ያሉበት ምክንያት ለምንድን ነው ለምንድን ነው እንግዲህ ይሄ ሰውዬ ማለት ነው ልብ በሉ ይሄ ሰውዬ ኦሮሞ ነኝ የሚል ሰው ነው ደግሞ ታውቃላችሁ በሁለት ምላስ እንኳን አይደለም የዚህ ሰውዬ ምላስ 100 ምላስም ሊሆን ይችላል ያለው ለምን ወደ በምርጫ ላይክ ያኔ መጀመሪያ ወደ ስልጣን ስመጣ ምንድነው ያለው እኔ አባቴ የጅማ ኦሮሞ ነው እናቴ ደግሞ የቱለማ ሸዋ ኦሮሞ ነች አለ ማለት ነው ልብ በሉ ወደም አዳምጡ ከዛ በኋላ ከዛ ፊት እኔ ቀደም ብዙ ያገኘሁትና ማስረጃዎች ነበሩ እንደውም ስናገር አንዳንድ ሰዎች አልተቀበሉም ያን ነገር ማለት ነው ኖቤሉ መጣ ማለት ነው ኖቤሏ ስትመጣ ኖቤሉ ላይ እንግዲህ ምንድነው የተባለው አብይ አህመድ አሊ የተወለደበት አገር በሻሻ ጅማ በሻሻ ምናምን ከኦሮሞ አባትና ከአማራ እናት ከኦሮሞ ሙስሊም አባትና ከአማራ ክርስቲያን ኦርቶዶክስ እናት ተብሎ ተነገረ ከዛ ደግሞ በወራቶች ልዩነት አይ ቲንክ ከ5 ወር ነው 6 ወር በኋላ 5 ወር 6 ወር በኋላ ኦቢኤን ላይ መጣ ኦቢኤን ላይ መጥቶ በኦሮሞኛ ምንድነው ያለው እኔ እናቲም አባቲም ኦሮሞ ናቸው አለ ይሶዬ ማለት ነው ልብ በሉ እናቲም አባቲም ኦሮሞ ናቸው አለ ይሶዬ ማለት ነው እንግዲህ ይሶዬ እናቱም አባቱም ኦሮሞ ከሆኑ አንድ ኢቭን ኦሮሞ መሆን የለበትም አንድን ማህበረሰብ ለመጨፍጨፍ ኦሮሞ መሆን የለበትም ማንንም ሰባይ ላይክ ጥሩ ልብ እንትን ያለው ማንንም መጨፍጨፍ መግደል የለበትም ለናቴና ለአባቴ የሚለው ቤተሰብ ያላዘነ ሰውዬ ኦሮሚያ ላይ ያለውን ነገር ዛሬ በየቀኑ ያያችሁ ነው ህፃናቶች በየመንገዱ እየተገደሉ ቆሻሻ ውስጥ ተጣሉ ጫካ ውስጥ ተጣሉ ነው ያለው ኦሮሚያ ውስጥ ሴቶች በየቦታው በሱ መከላከያ ሰራዊት በወታደሮች እየተደፈሩ ኦሮሚያ ውስጥ ብዙ መከራ ስቃይ ውስጥ ያለፉ ነው ያሉ ሴቶች ታስሮ ቶርች ተደረጉ የተገረፉ ነው ያሉ እንግዲህ የዚህ ሰውዬ በጣም ውሸታምና በጣም መርዘኛና ተንኮለኛና ምን አይሶ እንደሆነ ለነግራችሁ ፈልግ ይሄን እንግዲህ ወጣውበት የሚሉን ማህበረሰብ ያስለቀሰ ደምንባ የትግራይ ህዝብ ላይ እኛ የትግራይ ህዝባችንን እንትን ማለት እንፈልጋለን የትግራይ ህዝባችን ዲሞክራሲ ይፈልጋል ይሄን ማድረግ ይፈልጋል ኖ የትግራይ ህዝብን መንካት ስለማይችል ብቻ ነው ይፈራል የትግራይ ህዝብን ይፈራል ለምን ህዋት በደንብ ታጥቋል እስካፍንጫው ብሎ ያቃል አንድ ነገር አንድ ጥይት ወደ ትግራይ ከተኮሰ ደምጥማጡ እንደመጣፋ ያቃል ለምን ትግራይ ላይ ከተኮሰ ኦሮሚያ ላይ ደግሞ ንቅናቄው የባሰ ይጣጣፈና ይነሳል ከዛ ምንድነው ከትግራይ ጋር ልክ የሆነ ግብግብ ሲጀምር ቤተ መንግስት ቄሮ ገብቶ አንገቱን ይዟጥቶ መንገድ ላይ በድንጋይ ጨፍጭፎ እንደመገለው ያቃል ሌላ ምንም የለም እንጂ የትግራይን ህዝብ አፍቅሮ ምናምን አብዮት ካሳ የጨመዳ የትግራይን ህዝብ ወዶ አይደል ና ይሄ የአንድና የአምስት ዓመት የአራት ዓመት ልጅ ህፃን ልጅ እንኳን ገምቶ ያቃል በጣም ፌክ ውሸታም እምነት የለው እምነት አልባ እንደሆነ ሰውዬ ግልጽ ነው እስቲ አዳምጡታውንም
ትግራይ ህዝባችን ነው። ህዝባችን የሚጎዳ እርምጃ ወስደን ጥፋት ማካሄድና ነገም የሚቆጭ ነገር ማስቀጠል አንፈልግም። ይሄ አንዱ መርህ ነው። ምርጫውን በሚመለከት ትግራይ ክልል የሚደረገው የጨረቃ ምርጫ ነው። የጨረቃ ምርጫ ልክ እንደ ጨረቃ ቤት ነው። የጨረቃ ቤት አንተ ሄደህ አንድ ጥግ ቤት ስትሰራ አንዳንድ ቀን የቀበሌ ሊቀመንበሩ ያያል። Anxious about your next technical interview? You won't be. አንድ ጊዜ Managers from the top tech companies. አንዳንድ ቀን ወይም እያየ ያልፋል። ነገር ግን የጨረቃ ቤት የተሰሩ ሰዎች ካርታ ስለሌላቸው ብቻ ሳይሆን መብራት በህጋዊ መንገድ ስለማይገባላቸው ብቻ ሳይሆን ህገወጥ እንደሆኑ ስለሚያውቁ ተኝቶ ያድሩ። ኮሽ ባለ ቁጥር ሲኖትራክ ባለፈ ቁጥር ዶዘር መጥቶ ሊያፈርሳቸው ይመስላቸው አንድ ቀን ይፈርሳል። እንደዚያ ያን ነገር ይሄ የጨረቃ ምርጫ ነው ያልነው ልክ እንደ ጨረቃ ቤት ህጋዊ አይደለም። በኢትዮጵያ ውስጥ ምርጫ ማካሄድ የሚቻለው በምርጫ ቦርድ ብቻ ስለሆነ ነገር ግን በደንብ የኢትዮጵያ ህዝብም የተቃዋሚ ፓርቲዎች እንዲገነዘቡ የሚፈልገው ነገር የህወሓት በትግራይ ክልል ውስጥ ባለፉት ዓመታት ልክ እንደ ብልጽግና መንግስት ሆኖ ነው ያለው። ህወሓት መንግስትነቱ የሚቆምበት ጊዜ ባለፈው በተወሰነው ውሳኔ መሰረት እስከሚቀጥለው ምርጫ ድረስ ተደርጎ ምርጫው ማሸነፍና መውደቅ ላይ የሚመሰረት ነው። አሁን በዚህ መሃል ይህ ሰውዬ በጣም ብዙ ህልመኛ ነው። አንደኛ ህወሓት ከሱ በላይ ረጅም ዓመት የታገለ ፓርቲ ነው። ረጅም ዓመት የ40 እና የ50 ዓመት እድሜ ያለው ፓርቲ ነው። እሱ ግን ትላንትና አሁን ዓመት ያልሞላውን ፓርቲ ፈጥሮ ከህወሓት እኩል ለማወዳደር ምን አይነት ሞራል እንዳለው አይገባኝም። በምን ሞራሉ እያወዳደረ እንደሆነ በምን ቅየት ውስጥ ሆኖ ህወሓትና ራሱን እያወዳደረ አይገባኝም ማለት ነው። ሌላው ደግሞ ለትግራይ ህዝብ ምንም ርህራሄ የለውም። አሁንም ደጋግሜ የምናገረው ይህ ሰውዬ የትግራይ ህዝብም ሆነ የሌላውም ብሔር ብሔረሰብ ጥላቻ ያለበት ሰው ነው። ልንገራችሁ፣ ጥልቅ የሆነ የብሔር ብሔረሰቦች ጥላቻ ያለበት ሰው ነው። ለምን? እሱ ይዞ የተነሳው አላማ አለ። ያም የሚኒሊክና የኃይለ ሥላሴና የነዛ የኢትዮጵያን ለዘመናት ሳስለቅሱና ኢትዮጵያን ሰበታትና ስላዩና ሲሸጡ የነበሩትን ባንዳዎች ምሳሌ ይዞ የተነሳ ሰው ነው። ለሱ ደግሞ አንድ ነገር ልንገራችሁ። ሰሞኑን በዚህ ትላንትናና ዛሬ ትላንትና ያደረገውን ነገር ልንገራችሁ። አዲስ አበባ ላይ አይታችሁ ከሆነ ምንድን ነው ያደረገው? እግር ማጠብ ጀመረ። ማለት እግር ማጠብ ትራፊክ እንትኖችን ቲኬት ትራፊክ ሆኖ ምናምን ቲኬት መስጠት ምናምን። ይሄን ማን ነበር እያደረገ ያለው እያደረገው በፊት ብትሉኝ ኃይለ ሥላሴ ምን ያደርጉ ነበር አሉ ድሮ ብር ይዘረዝሩና አንዳንድ ብር ለሰው ይሰጡ ነበር ምናምን። ያው ንጉስ አይደሉ? አንዳንድ ብር ይሰጡ ነበር። ይሄ ሰውዬ የንግስና ህልም ውስጥ ያለ በንግስና ህልም ይዳከረ ያለ ቅዠታም ሰው ነው። ለንግስና የማያደርገውና ለመወደድና ለመፈለግ በቃ እንደዚህ አይነት ሰው ነው ለመባል በህልም ይዳከረ ያለ ህልመኛ ነው። ለዛ ነው ዛሬም ያን የንግስናውን ህልሙን ይዞ ወደ ትግራይ መሄድ ይፈልጋል፣ ወደ ኦሮሚያ ሌላውን ማስፈራራት። እስቲ ይሄ ሰውዬ ስልጣን ላይ ከመጣ ወይም ደግሞ እቺን አሻግረን ተብሎ በተሰጠው ጊዜ ያልፎከረበት ብሔረሰብ አለ እንዴ? ደቡብ ውስጥ የክልልነት ጥያቄ የምታነሱ በህገ መንግስታዊ መንገድ ካልሆነ በሌላ መንገድ የሆነ ነገር አደርጋለሁ ብትሉ የሶማሌ እድል ይገጥማቸዋል ብሎ ህዝብ ላይ ተፎክረ የነበረ ሰው ነው። ህዝብ ላይ ይፎክረ የነበረ ሰው ነው። ቀድም እንዳልኩት ትግራይ ላይ የጨረባ ምርጫ ብሎ ፎክሯል ከዚህ በፊት። እና ይሄ ሰውዬ ምን እያደረገ ምን ውስጥ እንዳለ አላወቀውም። የሱ ደጋፊዎች ደግሞ ይገርማቸዋል። እውነቴን ነው የምላችሁ፣ የሱ ደጋፊዎች ከሱ የባሱ አይኪዋቸው በጣም ሎ የሆኑ ናቸው። የሱ ደጋፊዎች በጣም ከሱ የባሱ አይኪዋቸው በጣም ሎ ነው። ለምን? እውረውርን በራ ጉርጓድ ነው መጨረሻቸው ማለት ነው። እውረውርን መምራት አይችልም።
ይሄን እግዚአብሔር ምና እውርን መምራት አይችልም እውር እኮ ነው ይመር እውር ነው እውሮች ናቸው ተከታዮቹም እውር ናቸው መሪያቸውም እውር ነው እኛ ግን እውር አይደለንም እውር አንከተልም ብለን ነው ከህዝባችን ጎን ቆምን ለህዝባችን መብት ምንታገል ለህዝባችን ጥቅምና ማንነት ምንታገል የእውር ተከታዮች ስላልሆነ ነው እስቲ ይጨረሰ ነው አዳምጡት የሚደረጉ የእቁብ ወይም የእድር ስብስቦች ወይም ጉባኤዎች የኛ ቢገር ሄዴክ መሆን የለባቸው ሄዴክ አይደለም ሄዴክ ነበሩ በጣም ነበረ እንዴ በጣም ሄዴክ ነበረ እንጂ እንዴ ይሄ ሰውዬ እኮ ተንቀጥቅጦ ነበረ ህዋት አንድ ቀን እኮ ህዋት ወይም ደግሞ የትግራይ ህዝብ አንድ ቀን ይሄን ሰውዬ ይንቅራቀምቦ አንድ ቀን አልፈሩትም አንድ ቀን ፈርቶ የፍራቻ እንትን ምንም ነገር አላሳዩ እሱ ግን 10 ይሰንበቆበቅ 10 እየወጣ ቃሉን ተቀያየር አንዴ አጠቃቸዋለሁ አንዴ ደግሞ ምርጫ ማድረግ ትችላላችሁ እያለ ሰንበቆበቅ የነበረው የትግራይ ህዝብ ነው ወይ ህዋት ነው ወይ ይሄኛው ይሄ ይቅራቀምቦ ነው ማን ነበረ ፍርዱ ለናንተ አሁንም ህዋት ነው እየመራ ያለው ይሄ የሚባለው የጨረቃ ጫውታን ቢያልፍ ህዋት ነው ይመራው በሚቀጥለው ምርጫ በሀገራዊ ምርጫ ላይ ግን በፓርላማም ይሁን በሚደረጉ ሀገራዊ ምርጫዎች የማይሳተፍ ከሆነ ተቀባይነት የለውም ለዚህ ነው ይሄን ብዙ ቫልዩ ማድረግ የማልፈልገው ብልጽግና በሚቀጥለው በሚወሰን ጊዜ ከ9ም ከ10ም ወራ በኋላ የሚደረግ ምርጫ ላይ በመላ ኢትዮጵያዊቱ የማይሳተፍ ማንኛውም ኃይል ውክልና ኖሮት ፓርላማ ሊገባ አይችልም በዛ አይን ማየት እንጂ እንደው ይሄ ማለት እኔ ባልኩት መንገድ ካልሆነ አይሆንም እኔ ባልኩት መንገድ ካልሆነ አይሆንም እያለ ነው ያለው ይሄ እኔ ባልኩት መንገድ ካልሆነ አይሆንም እያለ ነው ያለው ይሄ ደግሞ አገሪቷን አሮን ነው ምን ለማድረግ እንደፈለገ እሱ ያውቃል ይሄን ደግሞ ህዋት ማይቀበልም እርግጠኛ ነኝ 100% እርግጠኛ ነኝ የምነግራችሁ ህዋት ማይቀበልም ይሄን አስተሳሰብ ህዋትም ሆነ ማንንም ሌላ ማይቀበልም ዛሬ የሚደረገው ትግራይ ላይ የሚደረገው ምርጫ የትግራይን ህዝብ የወደፊት እጣውን የሚወስን ምርጫ ነው ዳሴት ከዚህ በኋላ የአብዮት ካሳዬ ጨመዳም ሆነ የማንም ውሳኔ ያስፈልገው የትግራይ ህዝብ ዛሬ ማን እንደማምራት እንዳለበት ቆርጦ ይመርጣል ከዛ በኋላ ያ የተመረጠ ኃይል ደግሞ የትግራይን የወደፊት እድል እጣ ይወስናል አለቀ አብዮት ካሳዬ ጨመዳ ያን ይዘለው ራሱን ባፈርጥ ምን ብል ፓርላማ ላይ መሳተፍ ይገርማል ይሄ ጭራሽ እኮ በቃ ለሁሉም ነገር እኔ ነኝ አዋቂ እኔ እንትን መጀመሪያ እሱ ከአብዮት ካሳዬ ጨመዳ ሲጀምር ማን የመረጠው ማን ነው እዚህ ጋር በየትኛው ህጋዊ መንገድ ነው የተቀመጠው ስልጣን ላይ ማን ያስቀመጠው ስልጣን ላይ ግዛይ ለ6 ወር እኮ ነው ያኔ ቄሮ ታግሎ ለይሄን ሽግግር አድርገ ሽግግሩን አካይደ በሰላም አሽጋግረን ነው እንጂ ተባለው በህጋዊ መንገድ የተመረጠ ሰው አይደለም እንደውም ለዛ ነው እኔ አንዳንዴ ህዋት ይሄን ሰው ይቀጥቅጦት ከስልጣን ላይ እሱ ማባረር አለባቸው እንደውም ዝም ብሎ እስከ መጣበን ብሎ መጠበቅ የለባቸው ህዋቶች እዛኛ ጋር እስከ መጣ ተብሎ መጠበቅ የለበት ለምን ህጉን ይሰበረና ህጉን ጣሰ ቦዞኔ እዚህ ነው ያለው ሸገር ላይ ፍንፍኔ ላይ ያለው ነው እንጂ እንዴ ህዋትማ በትክክለኛው በተሰጠው ጊዜ ባለው ሰዓት ምርጫውን ያደረገ ነው በሽግግሩ ጊዜ ባለው በዛ ሰዓት ሄዶ ወደ ክልሉን ያገለገለ ዛሬ ይሄው ህዝቡን ለምርጫ አድርሶበት ስነስርዓቱ ዓለም እንኳን መላው ዓለም ወደ ትግራይ ፊቷን አዙራ የትግራይ ምርጫ መላው ዓለም ያያየነ ያለው እኛም ደግሞ ያያየነ እንመሰከራለን ዲሞክራሲያዊ የሆነ ምርጫ ህዝብ ወጥቶ እናቶች ትላልቅ አዛውንቶች ተከብሮ ወንበር ተቀምጦላቸው ወንበር ተደረደሮላቸው ቁጭ ብሎ ሰዓቱ እስከሚደርስ ተሰልፎ በስንፍራቱ ሄዶ እየመረጡበት ያለውን እኛም መሰከርነን ይሄን ደግሞ የትግራይ ህዝብ በደሙ ያገኘውን መብቱን እንኳን አብዮት ጨመዳ አይደለም ማንንም አይችልም ለቀማቸው ማንንም አይችልም ግን ይሄ ቅራቀምቦ ከብት ምን እንደማውራ ያቀም
ያው ወሬ ይሁንልኝ የራሱ ሚዲያ አይደለ ያው የኢትዮጵያ ሚዲያዎች ምናምን የሱ ናቸው የሱ ስለሆኑ ያው እንደፈለገ ያገሳል ያስታውካል ህዝብ ላይ ህዝብ ደግሞ ያው እሱን የማዳመጥም የለም እውነቴን ነው ማዳመጥም ሰው የለም ያው የሱ ደጋፊና ፍርፋሪ ለቃሚ ብቻና የሸገር ቅራቅምቦች አሉ ምናምን በዳቦ ይታለሉ የሚልካቸው ምኖሩ ሆዳ አምላክ የሆነባቸው ማለት ነው ከነሱ በስተቀር ሌላ የለም ማህበረሰብ እስቲ አብዮት ካሴ ጨመዳ ይጨርስ ታውሱኝ እዚህ ያለው በሚባል ጩኸት ውስጥ ሁሉ እጃችን አስገብተን ከዋናው መንገዳችን መቆም አለብን ብዬ አላስብም ህገወጥ ነው ጥያቄ የለው ግን ይሄን እንደ ምርጫ ማየት ትክክል አይደለም ምርጫ አይደለም ምርጫ የሚሆነው የምርጫ ቦርድ ሲመራው ብቻ ነው ይሄን ልክ እንደ ጉባኤ ልክ እንደ እድል ስብስብ አድርገው መውሰድ ነው የእድል ስብስቡ ውጤቱ በህግ የተሰጠውን መንግስት የሚቃረን ካልሆነ ለዚያ ብሎ ጊዜ ማባከን ያስፈልጋል ብዬ አላስብም የምናደርጋቸው ነገሮችም የሚያስከትሉትን ጥፋት ማየት ነው አሁን በትግራይ ክልል ከፍተኛ ችግር አለ ውሃ የለም የጤና ችግር አለ ኮሮና እየሰፋ ነው ያለው ደህንነት አለ ለህዝቡ የሚፈልጋቸው ልማቶች አላገኘም እኛ ያንን ችግር ሶፍት ፓወሩ ተጠቅሞ ያንን ችግር መፍታት ላይ ማተኮር ሲገባን ጉልበት አቅም ስላለን ብለን ወደ ውጊያው ብንሄድ ብዙዎቹን ምንጎዳበት ማህበረሰቡን ለበለጠ ደህንነት ምንዳረግበት ስለሆነ ያንን በጥበብና በዊልደር ኦኬ ይሄን ያለ ትግራይ ህዝብ ብታስብ ከሆነ እንዴ ኦኬ የትግራይ ህዝብ እውነት ነው የኢትዮጵያ አንዱ አካል ነው ኩሩ ኢትዮጵያኖች ናቸው ለትግራይ ህዝብ ይናል የምታስብ ከሆነ ለምንድነው ለኦሮሞ ህዝብ ማታስብ እንደዚህ ለምንድነው ለወላይታ ህዝብ ማታስብ እንደዚህ ለምንድነው ለሲዳማ ህዝብ ሰው የማያስብ እንደዚህ ለምንድነው ለሌላው ለጌዲዮ እንደዚህ ማይታሰብ ለምንድነው ለሌላው ብሄር ብሄረሰብ እንደዚህ ማይታሰብ እውነት ይሄ ሰው ኢትዮጵያዊነት ውስጥ ካለ ለኢትዮጵያኖች ማስብ ከሆነ ለምንድነው ለሌሎች እንደዚህ ማይታሰብ ነው አይደለም ትግራይን ይፈራል ሽንታም ነው እናቋለን ቅዘናም ነው ይሄ ራሱ እኮ ነው ያለው ሰውን የሚገል ቅዘናም የመጨረሻ ቅዘናም ፈሪ ቅዘናም ነው ብሏል ራሱ ላይ የመሰከረው እኔ አይደለም ቅዘናም ስለሆነ ስለፈራ ነው ትግራይ ታጥቃለች ለዛ ብቻ ነው ትግራይ ዝግጁ ነች በማንኛውም ሰዓት ዝግጁ እንደሆነች ስለመታቅ ነው እንጂ ለትግራይ አስባ አይደለም በታገኝማ በአንድ ቀን ነበር ትግራይ የምታጠፋው ግን አይሆንልም አንተ ብቻ ሳትሆን ያንተም አባት እሱም አባቱም አፈወርቂ ያለ አይደለ ኢሳያስና እሱ በችሎ ትግራይን በ20 ደቂቃን ባጠፉ ደስ ይላቸዋል ግን አይችሉም አቅም የላቸውም ሁለቱም ፈሳምና አጉል ብቻ በሄዱበት ማግሳትና ማስታወቅ ነው ስራቸው ሁለቱም ያ ለ30 አመት አገሪቷን መቀየር አልቻለ ከብት ማይምና ምስኪን ወንድሞቻችን ኤክስትራን ወንድሞቻችን እያሰቃየ ነው ረሶ ነው በስደት በተለያየ ነገር ስለማይችሉ ነው አትችሉም ነው እያልናችኋለን እንጂ ለትግራይ ህዝብ አንተ ሞንክ ማንም አስባችሁ አይደለም በትችሉ በ30 ደቂቃ የትግራይን ህዝብ መሰባበር ትፈልጋላችሁ ግን አይሆንም ለዛም ነው ይጨርስ ማየት ስለሚጠይቅ ነው የምንሄደው አንዳንዶች እዛ በጣም ብዙ ሚሊሻ ስላለ ብሎ የሚያስቡ ሰዎች አሉ እሱ ስህተት ነው yes ትክክል ብዙ ሚሊሻም አለ ብዙ ወታደር አለ ትክክል ነው ውጊያ በሚሊሻ ቁጥር አይሞላም ውጊያ የሚሸከመው ብዙ ነገር አለ ባለፉት አመታት ባለናቸው ውጊያዎች እኮ አይተናል አልተዘጋጀውም ተዘጋጅቻለሁ የሚል ጉዳይ ሳይሆን ፖፑሌሽን አለ ኢኮኖሚ አለ ፓወር አለ በማንኛውም ሰዓት ባጠረ ጊዜ ውስጥ ውጊያው ሊጠናቀቅ ይችላል እሱ አይደለም ችግራችን ግን ማንንም እንወጋው ነው በዚያ ውጊያ ማንንም እናጠቃው የሚለው ጉዳይ መታሰብ አለበት በእኔ በኩል ለኢትዮጵያ ውጊያ ያስፈልጋል ብዬ አላምንም ይሄ ሰውዬ ግን እውነትም አንተ እኔ እንጃ ይቅርታ አድርጉልኝ በሻሻ የኦሮሚያ አንድ ከተማ ነች ማለት በሻሻ ውስጥ ብልጥ የለም አይደለም ብዙ የአራዳ ልጆች በሻሻ ውስጥ ይኖራሉ ግን ይሄ ሰገጤ ነው ህልም ያለ ሰገጤ ከብት ነው ይሄ ለኢትዮጵያ ውጊያ ያስፈልግም አይ ኦሮሚያ ላይ ወርቅ እያዘነብክልን ነው አይደለ ኦሮሚያ ላይ አበባ ችግኝ ተከልክ ነው አይደል ያው ችግኝ አይደል የሱ ትንሽ ችሎታው እውቀት ያለው እውቀት እኮ ችግኝ ነው አይደል አይ ኦሮሚያ ላይ አበባ ነው እያበረከትክ ያለው ለኦሮሞ ወጣቶችና ለኦሮሞ ህፃናቶች አበባን እያበረከተ ያለው በጦርነት አያምንም ይከብተ ማለት ነው እስቲ አዳምጡት እኔ በፍጹም ውጊያ ከሚደግፉ ጎኖች ሰዎች መመደብ አልፈልግም እኔ የምፈልገው ለትግራይ አንድ ጥይት ሳይሆን አንድ የኮሮና አፍ መሸፈኛ መላክ ነው የምፈልገው
አንድ ጥይት ሳይሆን አንድ ታብሌት መላክ ነው የምፈልገው። አንድ ጉድጓድ ውሃ መቆፈር ነው የምፈልገው። በልማት መቀየር አለበት ብዬ ነው የማስበው። አሁን ያለው ኃይልስ ወደደም ጠላም ይጠፋል። በቆየ ባደረ ሐሳብ የሚሄድ ኦኬ በጣም እኮ ያስቃል። ለትግራይ አንድ ጥይት ሳይሆን አንድ የኮሮና እንትን ማስክ መሸፈኛ ባበረክት መልካሙ አብይ አህመድ ወይም ደግሞ አብዮት ካሳዬ ጨመዳ በጣም የዋውና ሩሩ ለኢትዮጵያ ሕዝብ የሚያስብ ለትግራይ ሕዝብ በጣም ልበሩሩ የሆነ ሰው አንድ ጥይት የትግራይ ሕዝብ ላይ መተኮስ የማይፈልግ ለምንድን ነው የኦሮሞ አረብ እናታቸው? እኔ እንደውም አልተዘጋጀውም እንጂ በደንብ ተዘጋጅ ያልመጣውም እንጂ ኦሮሚያ ላይ የተጨፈጨፉ ያሉትን ወንድሞቻችንን እህቶቻችንን ባሳያችሁ በጣም ያሳዝናል። የምታውቁ ሰዎች ታውቃላችሁ። ኦሮሚያ ላይ ደም እንደ አባይ እንዲህ እየፈሰሰ ነጋ ጠባ በየቀኑ ኦሮሚያ ላይ በትንሹ ከ50 እና 60 ሰው በላይ በየቀኑ ተገደለ ነው ያለው። እንዶ መዘገብና መናገር እንደም ትንሽ ከበደንና ህዝባችን ላይ የሞራል ሌላ ነገር ድሽቀት እንዳይመጣ ብለን ዝም እያልን ነው እንጂ ኦሮሞን እየጨፈጨፈ ይሄ ሰው የኦሮሞን ደም እያፈሰ ምንድነው እያወራ ያለው? ትግራይ ላይ አንድ ጥይት መተኮስ አልፈለግም። የትግራይ ህዝብ በጣም ብልህ ህዝብ ነው። እውነቴን ነው። ጠላታችሁ ማን እንደሆነ ታውቃላችሁ። ጠላታችሁን ደግሞ ስለምታውቁት ተጠንቅቃችሁ ነው የምትጠብቁት። እኛ ጋር ኦሮሞም እንደዚህ መሆን አለብን። ኦሮሞም ጠላቱን ማወቅ አለበት። ኦሮሞ መንቃት አለበት ጠላቱ ማን እንደሆነ። ኦሮምኛ የተናገረ ሁሉ ኦሮሞ ነው የተባለ አይደለም። እንትን የአባገዳ ልጅ እያልን ራሳችንን የምንሸውደው ነገር አቁመን ጠላታችን ማን ነው ኦሮሞን ለማጥፋት የመጣው ብለን መለየት አለብን። ይሄ ጭራቅ ይሄ ጅብ ለትግራይ ህዝብ ፍቅር ኖሮት አይደለም፣ ስለማይችል ብቻ ነው። አይችልም። እንደማይችል ደግሞ ደጋግሞ ሞከረ፣ ፈልጎ ነበር። ባለፈው እኮ በቅርብ ቀን ሰራዊቶችን ወታደርን ጠርቶ ጦርነት እንከፍለው ማን ላይ ነው የምትከፍት አሉት አሉ የትግራይ ልጆች። ማን ላይ ነው አሉ። ከማጋል ተዋጋር ከህዝባችን ጋር እስቲ ሞክር አሉት። እንደማያሸንፍ አወቀ እና በዚህ 9 ወርና በዚህ በተወሰነ ጊዜ ደግሞ በማገኛት አሁን እስከምቀጥለው ምርጫ ያለው የትግራይ ልጆች ከመከላከያ ውስጥ አባረና ሌላውን የሚፈልገውን እሱ ተክቶ ከዛ በኋላ ትግራይ መግጠም ይፈልጋል። ያኔም ደግሞ የትግራዮች ብልጥ ናቸው። በደንብ ተዘጋጅቶ ዱቄት ያደርጉሃል እነሱ ብቻ። እኛም ከትግራይ ወንድሞቻችን ጎንነን 100% የኦሮሞ ህዝብ ከትግራይ ህዝብ ጎንነን ያለው ለምንድን ነው? እኛ የምንታገል ለፌዴራሊዝም ነው፣ ለራሳችን መብት ነው። የሰውን ነገር ፈልገን አይደለም። ለራሳችን መብትና ጥቅም እንታገላለን። እነሱም እንደዛው። ለዛ ነው የምንከባበር። እሺ የመጨረሻ አዳምጡት። ይሄን ረገ ጭንቅላት የሚሄድ ኃይል ጋር መድረቅ አያስፈልግም። በጨለማ ውስጥ ካለ ኃይል ጋር መንደፋደፍ አያስፈልግም። ጭንቅላቱ ደርቋል። ኪሱ እየደረቀ ሲሄድ እያየ ነው ይረግፋል፣ ይጠፋል። ለዚህ ብለን ጊዜ ማባከን አያስፈልግም። የጀመርነው መንገድ መቀጠል ነው የሚያስፈልገውና ዝም ብሎ የቁራጭ ወጥ ብዙም ኢምፖርታንት ነው ብዬ አላስብም። እኔ ወደ ብልጽግናና ልማቱ መሄድ ነው። ብልጽግናና ልማቱን የሚያቆም አቅም ጉልበት ደግሞ ቲፒኤልኤፍ የለውም። ብልጽግናችንን ጉዟችንን ማደናቀፍ በማይችልበት ፖዚሽን ላይ ያለን አንድ ግሩፕ ለማጥፋት በሚደረግ ጉዞ ከመንገዳችን መውጣት ተገቢ ነው ብዬ አላስብም። መልካም እንግዲህ አቲንግ አይምሮ የደረቀ ሰውዬ ነው ይሄ ሰውዬ። ሰውን አይምሮ ደረቀ ይላል። የዚህ ሰውዬ አይምሮ ደርቋል። ለምን ህዋት 100% በትግራይ ህዝብ 100 እንኳን አልበል 98% በትግራይ ተቀባይነት አለው ህዋት። ይሄ ከብት ግን ይሄ እንስሳ በኦሮሞ ህዝብ ምን አይነት ተቀባይነት አለው ብትሉኝ እዚህ ውስጥ የኦሮሞ ወንድሞች እህቶች አሉ። 1-2% አይሆንም። እነሱም እነማን ናቸው? ለሆዳቸው የሚኖሩ ባንዳና በህዝብ ደም የሚኖሩ ሰዎች ብቻ ናቸው። ሌላ የለም። ኪሳቸውን ማረቀ። ሌላው የትግራይ ልጆች ይገባቸዋል። ጠንቀቅ ብላችሁ ይሄን ነገር አዳምጡ። ይሄን ቪዲዮ በደንብ አድርጋችሁ ማዳመጥ አለበት። ኪሳችሁን ማረቅ ማለት የፌዴራል መንግስት ለትግራይ ክልል የማበረክተውን
ወይ ለማበረከት ሳይሆን የምሰጠው ነው የክልላዊ ክፍይ እንትን ድርሻ እከለከላለሁ ያን ሳጡ የግዴታ እጃቸውን ለኔ ይሰጣሉ ነው የትግራይ ህዝብ እኮ ለሆዱ የሚኖር ህዝብ አይደለም ለማንነቱና ለታሪኩና ለራሱ እንትን የሚኖር ነው እንጂ ለሆዱ የሚኖር ህዝብም አይደለም የትግራይ ህዝብ ብቻ አይደለም የኦሮሞ ህዝብም እንደዛው ነው ለሆዱ የሚኖር ህዝብ አይደለም ለማንነቱ ለኡነት የሚኖር ህዝብ ነው ሌላውም ብሔረሰቦች አሉ ለሆድ የሚኖሩ አሉ ማአት ከኦሮሞ ማአት አሉ አሁን ይኸው ተዛ የሱ አሽቃባጮች ከትግራይም የተሰንቱን አሉት እነ ነብዩ ስኡል ምናምን አሉ አይደል እንዴ የትግራይ ክልል ብልጽግና እያሉ ከአዲስ አበባ በህልም ትግራይ የሚመሩ ወይም ደግሞ አዲስ አበባ ቁጭ ብሎ በህልም ትግራይ ላይ የሚወዳደሩ አሉ እንደነበር አረጋይ በርሄ ትግል ሜዳ ያያሉ ትግልን መጨረስ ወይም ደግሞ መዋጋት አቅቷቸው ሆዳም ስለሆኑ ትግል ደግሞ ችግር ራብ ጥም ብዙ ነገር አለው ያን ነገር መቋቋም ስላቀታቸው ትግሉን ጥሎ ጠፍቶ ዛሬ ስንት አመት ውጭ ቆይቶ ዛሬ ሻገር መጥቶ የህዝባችሁ ላይ ጦርነት በግልጽ በአደባባይ የማወጁ ሆዳሞች አሉ ባንዳዎች ማለት ነው እነዚህ ደግሞ አሻግሬነትንም የትም አይደርሱትም አሻግሬ ባይዘው ልንገራችሁ እዚህ ላይ እና እኔም እጨርሳለሁ አንድ ሁለት ሰው መጋብዝ ከዛ በኋላ አሻግሬ ተስፋ ቆርጧል ልንገራችሁ በጣም ተስፋ ቆርጦ ምንም እድል እንዲለዋቆ ዝም ብሎ ያጓራ ነው ያለው ህዝብ ላይ ያ ስለሆነ የትግራይ ህዝብ ጠንክረ ቀጥል ያስኮ መንገድ የጀግንነት መንገድ ነው ጀግንነትን ለዚህ ሽንታም አይደለም ለማን ማሳየት አለበት እኛም ደግሞ እየታገልን ነው ለማንነታችን የኦሮሞ ህዝብም ያለ ምንም መሳሪያ ጀግንነቱን ያሳያል እንደ ትላንትና ያደረግነው ዛሬም እንደግማለን እርግጠኛ ነኝ በደንብ እያደረግን ነው ያለን አዲስ አበባ አሁን ያለውን ነገር የኢኮኖሚ ምናምን እሱን ነገር በደንብ አወራበታለሁ እሱን ዛሬ አላወራም ስለዚህ ትግራይና ዛሬ ስለዚህ ከብት ነው ትንሽ ለማለት የፈለኩኝ አንድ ሁለት ሰው ጋብዝና ከዛ ስራ አለብኝ ሄድበትና እንትናለሁ መጀመሪያ ጠይቀን ሰው አለ ከዛ በኋላ እንትንላለን ሰላም አለይኩም ሐምዛ እሺ ሰላም እንደነ ይሰማል ይሰማል እስቲ ባንድ ደቂቃ አጠር አድርገህ እንትን በልልኝ ጊዜ የለኝም እሺ ታንኪ በዚህ አጋጣሚ ለትግራይ ህዝብ እንኳን ይሄ የድል ነው ከጉራዎች ከቀረርቶች ወጥተው ዛሬ በዚህ ድል እንኳን አደረሳችሁ ነው የምለው ልክ እዚህ ላይ ማለት የምፈልገው ነገር ቢኖር ዱሮም የምልልኮች ማለት የአጼዎች ስርዓት ቀረርቶና ጉራ ነው ስራቸው ስለዚህ ዱሮ ቀረርቶ ነበረ አሁን ደግሞ ሐሳቡን ቀይሮ ስለማይችል አሁን አይ ትግራይን አንወጋም ትግራይን እንደዚህ አናረግም ማስከን ልከዋለን እንጂ አንድ ጥይት እንልከምለው ይሄ ፍራቻ የመጨረሻ ፍራቻ ነው እንጂ ለትግራይ ያስቡ አይደለም እውነት ነው አንድ ማለት እዛ ላይ ሌላ ነገር የተናገረ በጣም ያሳቀኝ ነገር ቢኖር ደጋፊዎቹ እንዴት ነው ብሎ ሰውየው ሲጠይቁ ይሄ በመጀመሪያ ሰውየው ራሳቸው ጽፎ የተሰጠው ነገር ነው የሚጠይቀው ከዛ ውጪ ወጥቶ አይጠይቅም ስለዚህ ሰውየው የተጻፈው የተሰጠው ነገር ስለጠየቀ ምን ብሎ ነው አይ ደጋፊ መጨመሩና መቀነሱ እንዴት ነው ብሎ ሲጠይቅ የ5 ቢሊዮን እኔ ምን አይነት ማቴማቲክስ እንደተሰሩ ችግኝ የተከለ ሁሉ የኔ ተከታይ ነው የብልጽግና ተከታይ ወይ ይሄ የዶማ ሰውዬ ተከታይ ብሎ ማሰቡ ራሱ ምን አይነት ደነዝ እንደሆነ ምን አይነት የመጨረሻ ዶማ እንደሆነ ነው የሚያሳየው ስለዚህ በጣም ጥሩ ነገር ነው እየተናገረ ያለው ይሄ እኛ ከትግራይ ጎን ነን ኦሮሞ እኛ ከትግራይ ጎን ነን
ብሔር ብሔረሰቦች በትግራይ እንደ ትግራይ መሆን አለበት ሁሉም ተነሱ ነው ማለት በቃ everybody need to wake up thank you so much ሐምዛ አሳጥራለሁ እንግዲህ መልካም እሺ thank you አንድ ሰው ወይ ሁለት ሰው ጋብዛለሁ ሁሪ ይችላል አስገባሃለሁ ግን በጣም አጣራ አድርግልኝ ሜድበት ቦታ ስላለ ሌላ ትንሽ ብራለኝ ሁሪ ሰማ ነው ወንድሜ አንተ የምትናገረው ነገር በጣም መጀመሪያ ሁሪ ጤና ስለ እንኳን በሰላም መጣ ካንተ ጋር ብቆይ ደስ ይለኛል ሁሌም ማለት ነው ግን ዛሬ በጣም አጠር አድርገልኝ በአንድ ደቂቃ ውስጥ እስቲ ሐሳብን ባለ በዚህ ነገር ላይ እና በዚህ ባየው ነገር ላይ አጠር አድርገህ ቶሎ ብለህ እንትን በልኝ ዛሬ አልቆይም ብዙ ኦኬ ታንክ ዩ መጀመሪያ ማሳሰቢያ እንትንላል ማሳሰቢያና እንኳን አደረሳችሁ ለትግራይ ህዝብ ወይ ለጭቁን ህዝብ እንኳን ለዚህ ያደረሳችሁ ብዬ በጣም ተደስ ብሎኛል የትግራይ ህዝብ እንኳን አደረሳችሁ እኛ የኦሮሞ ህዝብ ከናንተ ጎን ነን ዛሬም ነገም ማለት ነው ቀጥል ማንንም ሰው እጁን የሚሰነዝር የለም ይሄንን ደግሞ 100% ማወቅ አለበት የትግራይ ህዝብ ያሸንፋል መቼም ማለት ነው ሁሌ ማለት ነው በፌደራሊስት ማምን ህዝብ ጭቁኑ ህዝብ የትግራይ ህዝብ ያሸንፋል እኛም ደግሞ የኦሮሞ ህዝብ ከነሱ ጎን እንሰለፋለን ሁለተኛ ማሳሰቢያ አንድ ህዋት ብላ የምትገባው ልጅ ህዝብን እየተሳደበች ነው ለትግራይ ህዝብ ነው ለትግራይ ልጆች ብሎገር ናት እንደኛ ተዋቸው ሌሎች ምሳሌዎች ተዋቸው አጠር አድርገህ ባንተ ሐሳብ ብቻ ጨርስ ሌላው ለምን አሁን እዚህ ጋር አሁን እኛ በትግራይ ህዝብ ጋር ጎን ሆነን እሷው የትግራይ ህዝብ ነው የምደግፈው ግን ወጣ ህዋት እንደዚህ ነው ብላም ህዋት ጥፋት አለው ጥፋት ሊኖረው ይችላል አለው ግን ያንን ጥፋት ዛሬ አይደለም እንናገረው በትግራይ ደም ላይ ቆመን ሀውዜ ላይ ደማቸው እንደ ውሃ እየፈሰሰ እናት ሞታ ልጅ ጡት ሲጠባ ዛሬ በትግራይ ደም ህዝብ ላይ ቆመን አይደለም ልጅነት የምንናገረው ዛሬ የትግራይ ጭቁን ነው አንተ ቅማላም ትግራይ አንተ ለማኝ ትግራይ የተባለ የተገደለ እንደውሽ የተደበደበ ያለው ህዝብ ነው ዛሬ ደግሞ ኢትዮጵያ ነው የትግራይ ህዝብ ኢትዮጵያዊ ነው ልንአንች መብታቸው ነው ህዝብ የሚል በአለም ላይ መንግስትም የለም አይኖርም ስለዚህ የትግራይ ከዛሬ ጀምሮ ምርጫ ከጨረሰ ከፈለገ ኢትዮጵያዊ ካልፈለገ ትግራይ እዚህ ጋር ነው ምን ፖይንቱ ከነ ሰውየው ጦርነት ላውጅ ነው ባጀት ይቆርጣል ይሄ ደግሞ የትግራይ ልጅ ያንዳንዱ ማወቅ አለበት ማለት ማወቅ አለበት ግዴታ አለበት ማለት የትግራይ ወደድሽም ጠላሽም ህይወትሽን ለማስረዘም ህይወት እንደ ዱሮ ከሰራ ለእናንተ ይጠቅማል ብዬ ገምታለሁ ሁለተኛ ግን ህይወት የዱሮቹን ብቻ ሰብስቤ ጥፋት የላቸውም ብለ አንድ ላይ ካጎርክ ደግሞ ያም ደግሞ ትክክል አይደለም ከስራ ያሉት ቅሮቹ የትግራይ ጎረምሳዎች አሉ ሰብስብና ጠቅጥቅና ከተት ውስጥ ይሰራሉ ማለት ነው ለሀገራቸው ማለት ነው ይሄንን ነገር ላይ የትግራይ ህዝብ ከታች እስከ ላይ መስራት አለበት ማለት ህይወት ነው ማወጣን ብለ ህይወትን ብቻ ከመረጥክ ደግሞ ትክክል አይደለም ይሄንን ደግሞ እንደ ጎረቤት ነው እነሱ ኢትዮጵያውያኖች አይደሉም ይገምታሉ ትግራይ ክልል ሀገር ነች አሬ ትግራይ ክልል አለ ትግራይ ሀገር ነች እኔ አሁን ትግራይ አሳጥረልኝ እሺ ትግራይ ምንድነው ይህ ሰውዬ ያለ እዚህ ጋር ባጀት ጉዳይ በጣም አደጋ ነው ይሄ በጣም አደጋ ነው እዚህ ጋር የትግራይ ህዝብ ምንድነው ባለው የሆነ ተረት አለ ካልተመቸ አባቲ ገዳይ ጋር ከነሱ ጋር ቁጭ በልና ቁርጥ ብላ የተመቸ ቀን ደግሞ የአባት እንደምተዋታ ይባላል አይደል እንዴ ግን የትግራይ ህዝብ አሁን የማዋጣኝ ማን ነው ጠላቴ ማን ነው እዚህ ጋር ነው ሜን ፖይንቱ የትግራይ ህዝብ አስጠንቅቆ ማወቅ አለበት ማለት ከትንሹም ከትልቁም ማለት ነው ላሚቷ ሳራታ በጣም ከሳች መነሳት አትችልም በዱላ ነው ማነሷት ወደ ውሃ ልትጠጣ እየተንገዳገደች ውሃ ጋር ስትደርስ ተቀራቀረች ስትቀራቀር ሌላው ቢላ ይዞ ነው ምሮጠው
ሌላው ደግሞ ሳር ይዞ ነው የምሮጠው። አስብ እዚህ ጋር አንተ ምን ፖይንቱ እዚህ ጋር ሌላው ቢላ ይዞ ሲሮጥ ሌላ ሳር ይዞ ሲሮጥ ላምቷ እንደዚህ ቀናለችና ከጭቃ ውስጥ ከተቀላቀለች አይ አለች ማን ነው ቢላ ይዞ ወደኔ የምሮጠው? ማን ነው ስጋ ይዞ ሳር ይዞ እኔ እንድነሳ ጉልበት አግኝቼ እንድነሳ ሳር ይዞ ወደኔ የሚመጣው ብላ ላምቷ ቀና ብላ ጠላትና ወዳጇን ለየች ማለት ወዳጇን ለየች ማለት። ስለዚህ እኛ የኦሮሞ ህዝብ ጭቁኑ ዛሬም ቢሆን 60,000 የኦሮሞ ህዝብ ከትግራይ ጭቁኑ ውስጥ አብረን እንቆማለን። ጠላታችን ማንም ሰው ትግራይ ህዝብ አይደለም። ጠላታችን አብረን በልተን በእኛ ክልል ውስጥ እየኖሩ አሁንም ሰላማዊ ሰልፍ ወጥቶ በአማራ ክልል ውስጥ ሸማሼ ጀዋር ታሰረንድ ጋላ ከአዲስ አበባ ከተማ ይውጣ እያለ ሲሰነዝር የትግራይ ህዝብ ወጥቶ አንድ በኦሮሞ ህዝብ ላይ ጦርነት አውጆ የኦሮሞ ህዝብ ይገደላል አለ። ይሄንን ሞኛ ማዋቅ አለበት። ስለዚህ አሁን ማድረግ ያለብን እኛ የኦሮሞ እዚህ ጋር ምን ጊዜ ለኝ በደንብ እናውራለን ነገ ምናምን ረሻሉ አንድ ደቂቃ ሶሪ ምንድነው ምንድነው አሁን በኦሮሚያ ክልል ውስጥ አንዳንዶች ባለ ንብረቶች መኪናቸውን እየለቀቁ መኪናቸው ገደል እየገቡ ነው። ሰማይ ደርሶ ተፈናጥሮ ሰማይ ደርሶ ለታች እየተመረሰ ነው። አይሱስ እየደቀቀ ነው። ውሃ እየሆነ ንብረትን ከፈለክ አታሰማራ እንደ በጥሞና እንጠይቃለን። ንብረትን ከፈለክ አታሰማራ። አይ አሰማራለሁ ሄዳለሁ ካልክ ይሄው ሙፍሮ እየሆንክ ማንኛውም ሰው በኦሮሚያ ክልል ውስጥ አንድ መኪና መንቀሳቀስ አይደለም ወፋ እንቀሳቀስ ዝግ ነው በሩ። ይሄንን አስጠቅቀን መናገር ግን ዝግ ነው በሩ። የወጣችው እየሞተች ገደል እየገባች እየተመለሰች ነው። ስለዚህ ብሔር ብሔረሰቦች ዛሬም በደቡብ በኩል ወደ በጉራጌ በኩል በሰባታ በኩል የሚገባ ጫቶች አሉ። ጫት የሚገባ በሰባታ በኩል አለ። ጉራጌ ስልጤ አዳምጪኝ ጫው ለራስ ስትልጣፍጥ ካልጠፈጥክ ድንጋይ ነህና ትወራወራለህ ነው የሚባለው አይደለም። አንተ ፌደራሊስትን ፈልጋለሁ ብለህ በፌስቡክ ላይ ብዙ የስልጤና የብሔር ብሔረሰብ እያወራችሁ ዛሬ አንተ ዝጋ በሩን በዛ በኩል ወይም ቁጭ ብለህ እንደ ዳቦ ፌደራሊስት ይመጣል የለም ቤት ውስጥ ዝጋ ውጣ ከኦሮሞ ህዝብ ጋር ቁም። ካቆምክ ነው ደምን ካላፈሰስክ አንተ ፌደራሊስት ነህ። የትግራይ ህዝብ አስብ። እኛ ለምንድን ነው የትግራይ ህዝብ እንደግፈው? ጭቁን ህዝብ ነው በራሱ እየተዳደረ ነው። አንተ ግን አሁንም በጥንቡ በአህያው በቆማጣ በምንልክ በአህዮቹ ሰግደ ለማደር ነው። ስለዚህ በሰበታ በኩል የሚገባውን ምድረኮቶት በደቡብ በኩል በዛ በኩል እየገባ ነው። ተነስና በሩን ዝጋ። ከዛም በኋላ ፌደራሊስት ቴንክ ዩ ኖ ነገ በደንብ እናወራለን በዚህ ላይ ኦኬ። እሺ ሴና አንዴ ሴናም አጠር ፕሊዝ አጠር አድርጉልኝና ልጋብዛችሁ። ሴና አጠር አድርጊልኝ በጣም ስራ ስመኝ ስላለብኝ። ኦኬ እሺ ሹር ኦኬ ይሰማሃል? ያ ኦኬ ሶ ያ ስለ ትግራይ ምርጫ ነው አይደል እናወራ ያለነው? ያ ኦኬ እሱም በአማርኛ አንድ ትንሽ ነገር ልበልና ከዛ ደግሞ 1-2 ደቂቃ በኦሮምኛ የምለው ነገር አለኝ። እሺ ያን አይደለኝም አንዳንድ ደቂቃ ለሁለቱም። ኦኬ በቃ ትግራይ ኦኬ ላረገችው ነገር መብት አላት እንኳን አረገች አቅሙ ስላላቸው ነው። ያ እነሱ ደግሞ ፕራይም ሚኒስተራችን ወጥቶ attention seeking ያንቺ ኮነ እንጂ እኔ አይደለም go ahead prime minister just I'm actually marking him by the way if you notice from Batone prime minister ራሱን ይበልና anyways እሱ ወጥቶ like እንዴት ነው attention ከሱ ወደዛ ሲሄድበት like እንዴት አድርጌ ነው ወደዚህ ማዞረው because ሰሞኑን እኮ በጣም you know acting እየተጫወተ ነበር if you seen it በጣም ጎበዝ አክተር ነው by the way bad leader ነው ግን ጎበዝ አክተር ነው I think yes ስራውን እንትን አረገው ማለት ነው like ነው ስራውን ወደዛ ቢያዘሩ ጥሩ ነበረ ነመከናፍ ማልቹ በርባዲ ሲፈካት ደቂቃ መተከት ሄዳ namni kan irree qabu agartee ka akka warra Tigraay san akkanatti kunoo mul'isa nuti awaan haga ammayyuu waan barbaanniyyuu hin beeynu tokko kabraa haasayaa asin garin karaa cufaa asin ammoo garin computer irra taa'ee haasaya it's just like so all over the place
Yes. No imbilisom na jedhe ani wannallee hin qabu ammachi. No. Opposite go sanille just inasomna sanille akkasin jedhini imbilisomna yu abshir. Yeah, bas baqa jechuun akkuma nu bakka shantama yaannu kanatu keep the positive. I'm optimistic but garu wanni afaan tokko ta'uu dadhabne kun nama aarsaa beekta. Asiin karaa warri cufu milkaa'anii jiran akka gaariitti waan dalagan irraa bu'aa fidaa jiru. Garuu marti keenya akka 2016 sanitti itti galgalee hundinuu waan tokko haasa'ee akka wayita Jawaar jiru sanitti Jawaar lidii godhu sanitti jiraate sila har'a yeroo namtichaan kuni haga warra kaanii jajjaban turre. ሌሎቻችሁ እዚህ ተቀምጣችሁ ትግሬ እንደዚህ ያረጋችሁ ለላስት 28 ዓመት እንደዚህ ምናምን ብላችሁ እኛ ሜሞሪ እንዳለለን ሰው እኛ ሬሚኒስ እንድናረግ መታረጉን ሰዎች እናቃለን እናንተ ለ150 ዓመት ስታረጉን የነበረውን ታሪክ ስንነግራችሁ ማትቀበሉ ማናባታችሁ ሆናችሁ ነው እናንተ እኛን ሪማይንድ መታረጉን at least they don't the one thing that we have in common በፌደራሊዝም አይደራደሩም ኦኬ at least ማንነታችንን አልነጠቁንም 28 ዓመት ሲቆዩ ይግደሉን ይሰሩን ሪሶርሳችን ይብሉ አንድረሳው ማናቃለን ረሳም ማለት አይደለም ግን ደግሞ ሰፖርት በሚደረጉበት ነገር ላይ ሰፖርት ይደረጋሉ ያጠፉትን ነገር ደግሞ ረስተነው አይደለም don't be an idiot we know what we're doing ሰፖርት ብናረጋቸው this is how freedom እንደዚህ ነው የሚታየው እንደዚህ ነው ራይቱን ሁሉም የሚያስከብረው በሚለው ደረጃ ነውና አንተ 150 ዓመት ጦርና እጅ ስቆርጥ የነበርከውን አሁን ወደዚህ ኤግዛክትሊ አሁን ወደዚህ ተመልሶ ማንነክና ነው ጃጅ መታረገኝ እነሱ የነሱን ጌም የነፍጠኛን ጌም እናቃለና ነው እዚህ አሁን ኮሜንት እዚህ ስለ የገቡ የሚያረጉት በሚሉት ነገር ነው እንትን ያለኝና ላይክ ያረጉትን ነገር ያደባበሱ አልተደረገም ይያሉ የውሸት ስቶሪ እየነገሩን እኛ በመንነግራቸው እኛ እንግዲህ ከአባትና ከአያቶቻችን እነሱ እንድንሰማ ይፈልጋሉ የማንም ምድረንተ ማለት ነው ኤኒዌይስ ያ እሺ ሴናይት በጣም ቴንክ ዩ በጣም አመሰግናለሁ no worries okay አንድ ሰው ብቻ የመጨረሻ ፕሊስ አሳጥሩልኝና አንድ ሰው ብቻ ልጋብዝና በቃ ስራ በጣም እንትን ብያለሁ ሌቶኛለውና ሜል ስላለብኝ ነው አንድ ገብቻለሁ ሃይ ገብተሻል እስቲ አጠር አድርገሽ ከአንድ ደቂቃ ባነሰ ደቂቃ ወስዶ ብለሽ ኦኬ በመጀመሪያ ሰላም